ምናልባትም የሰጠህ ከአደጋ ሊከለክልህ ይሆናል። ባይሰጥህ ኖሮ አደጋ ውስጥ ልትወድቅ ትችል ነበር። ምናልባትም የከለከለህ ሊሰጥህ ይሆናል። በመከልከሉ ውስጥ ላንተ ጸጋ ነው። ሁሌም ስላጣነው ነገር ብቻ ስለምናስብ ያለንን ብዙ ነገር ዕውቅና አንሰጥም። ያለን ነገር በሙሉ ግን ከአላሁ ስብሓነሁ ወተዓላ የተሰጠ ነው። ኒዕማዎቹን ማሰብ ስንችል ሙንዒሙን ያንን ኒዕማ የሰጠንን አላህ ማመስገን እንጀምራለን። የሚጠቅምህን ይሰጣል፣ የወሰደብህ የማይጠቅምህ የሚያጠፋ ነገር ሁሉ ነገር ለኸይር ነው የሚሆነው። ወዱንያ ወሽቶች ዱንያ ልክ እንደ ዲም ላይፍ ዱግችልን እምትመች የምታዩት በጠቅላላ ይሄ ሁሉ ነገር ጥለነው ነው የምንሄደው። በአንድ ከፋን ሀብታችን አንድ ከፋነች። አላህን ከያዝን እችን ዱንያን በቀላሉ መሰናከልና ፈተናዎችን ልናልፍ እንችላለን። ምንም ያቆመን ነገር ሊኖር አይችልም። የሚሰጠውም አላህ ነው። የሚያሳጣህም ከሆነ አላህ ነው። የሚጠቅምህን ይሰጣል፣ የወሰደብህ የማይጠቅምህ የሚያጠፋ ነገር ሁሉ ነገር ለኸይር ነው የሚሆነው። ሁሉም ነገር ለኸይር ነው። በህይወት ጉዟችን ውስጥ ብዙ ጊዜ ያቀድነው ሳይሳካ ሲቀር፣ የምንወደውን ነገር ስናጣ ወይም ያልጠበቅነው ፈተና ሲገጥመን ተስፋ እንቆርጣለን። ለምን በእኔ ላይ ሆነ ብለን እንጨንቃለን። ነገር ግን እንደ ሙስሊም ለህይወት ያለን እይታ ሁሉም ነገር ከአላህ ዘንድ ነው። አላህ ደግሞ ለባሮቹ ከመጥፎ ነገር ይልቅ መልካምን ወይም ኸይርን ብቻ ይሻል የሚል ሊሆን ይገባል። አላሁ ጀለ ወዐዝ የሚወስነው ነገር በሙሉ በእኔ ለእኔና ለእናንተ ኸይር ቢሆን እንጂ ሸር የለውም። ወላሁ ያዕለሙ ወአንቱም ላ ተዕለሙን። እኔ አውቃለሁ እናንተ አታውቁምና ውሳኔን አሜን ብላችሁ ተቀበሉ አለ አላሁ ጀለ ወዐዝ። አላሁ ጀለ ወዐዝ አስተናባሪ ነው። ሲያስተናብር በእውቀት ነው የሚያስተናብረው። ለማን ምን ይገባዋል ስለሚለው ያውቃልና ነው። አላሁ ጀለ ወዐዝ አላ ኩሊ ሸይን ቀዲር ነው። ቁድራው ደግሞ ጥበብ የተሞላበት ነው እንጂ የበላይ ስለሆነ ግድህን ተቀበል አይደለም። የማይሆንን የሚበጅህን ያውቀዋል በጥበቡ። አንተ ችግር ውስጥ ነህ፣ አልተሳካልህ፣ ዱንያው ቅርጽ አላዘለም፣ ትዳሩም የሆነ ነገር አለው። ግን የአላህ እዝነት አንተ ጋር እየፈሰሰ ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምርን ይፈጥርበታል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብን፣ ቢሰጥህ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላሂ የጅሪ፣ እዝነቱ አንተ ላይ እየፈሰሰን፣ ወዐብዱሁ ላ የድሪ፣ ባሪያው ግን አላወቀው። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አርጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ የምትጠሉትን ነገር እሱ ለእናንተ መልካም ሊሆን ይችላል፣ የምትወዱትም ነገር እሱ ለእናንተ መጥፎ ሊሆን ይችላል። አላህ ያውቃል፣ እናንተ ግን አታውቁ። ለኸይር ነው፣ ወላሂ ለኸይር ነው። ነቢይ ኢብራሂም ዓለይሂ ሰላም በእድሜያቸው ማምሻ ላይ ያገኙትን ልጃቸውን እስማኤልን አልሐምዱሊላህ። ህይወት ውስጥ በጣም ብዙ የሚሰብሩን የምንሰበርባቸው ጊዜዎች አሉ። ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው። አልጀባርን በሰፊው አይተናል። አላህ በምን እንደሚጠግን አታውቅም፣ ግን ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس. በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል። ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي የኃይሌን መዳከም፣ وقلة حيلتي የመላዬን ማነስ፣ መላ አልባነቴን ላንተ ስሞታ አቀርባለሁ። የለኝም፣ አቅም የለኝም፣ መላ የለኝም። ወሃዋኒ على الناس በሰው ዘንድ መዋረዴን፣ በሰው ዘንድ የተናኩ መሆኔን፣ ማነሴን። ምክንያቱም እብዶችንና ሕፃናትን ልከው ያስደበደቧቸው በስርዓት እንኳ ሒማያ ልንሰጥህ አንችልም፣ በጣም ይቅርታ ሌሎችን ጠይቅ፣ እኛ ይህንን ከተለያየ ምክንያት መስዋዕትነት ልንከፍልልህ አንችልም። መብታቸው ነበር። አንዳንድ ጊዜ ሰው ሲለምነን በቃ አለመስጠት ይቻላል አይደል? ግን ሳንሰጠው ማመናጨቅ፣ በቃ የሰጠነው ያክል ደስ እንዲለው አድርገን አለመስጠት ይቻላል። ቀልብ መጠበቅ በጣም ያስፈልጋል። እኔ በጣም የሚያሳዝኑኝ ነብዩ ሰለላሁ ዐለይሂ ወሰለም የማትቀበሉኝ ከሆነ ይህንን ወሬ እንደብቁልኝ አሏቸው። በቃ አትንገሩ፣ ለቁረይሾች አታደርሱ።
ከዛ አልፈው ከማድረስ አልፈው ይሄ ማድረስማ ተው እንደው ሚስጥር አድርጎ መጠበቅ ምናምን ተው ሱፋሃዎቻቸውን ሞኞች ቄሎቻቸውን እብዶቻቸውን ልጆቻቸውን ህፃናትን ልከው ነብዩ ሰለላሁ ዐለይሂ ወሰለም እና በዛ መሰበር ውስጥ ወደ አላህ የነበራቸው መጠጋት ከዛ ኢላምን ተኪሉኒ አሉት ኧረ እኔማ ወደ አንተ ነው ወደ እኔ ነው ማስጠጋህ እኮ ነው ኢላምን ተኪሉኒ ለማን ነው የምትወኝ ጌታዬ ለአዱ እኔ ተጃሃሙኒ ጥቃት ለሚፈጽምብኝ ጠላት አሳልፈህ ትሰጠኛለህ ጌታዬ አው ኢላ አብድ መለክተሁ አምሪ በቃ በሱ ቁጥጥር ስር ለመሆንበት ባሪያህ ነው የምትወኝ እኮ ነው ከዛ ምን አሉት አላህን ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ በጣም ይደግ እኔን ማ ጠልተኸኝ ካልሆነ ግድ የለኝም ምንም ቢደርስ ጠልተኸኝ ብቻ እንዳይሆን ይሄ ሁሉ ስቃይ ሁሉ መከራ ማየው በቃ ስለጠላኸኝ ካልሆነ ችግር የለብኝም እቋቋመዋለሁ እኮ ነው አይደል ከዛ ግን እነዛ በዛ መልኩ ያባረሯቸው ሰዎች አንሷሮች መጣው እኛ ከአያቶቻችን ከቅድመ አያቶቻችን ጀምሮ በጦር ኃያልነታችን የምንታወቅነን የፈለከው ነገር ቢመጣ ከነፍሶቻችንና ከሚስቶቻችን ከልጆቻችን እኩል አንተን እንከላከልልሃለን አንተ መሐመድ የሚሉ ንግግራቸው የሚያምር አላሁማ በቃ አንሷሮችን ውደዳቸው የአንሷሮችን ልጆችም የልጅ ልጆቻቸውንም ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ እስኪያደርጉላቸው በጣም የሚወዷቸው አላህ በየመሐጣው ማለት ነው መጀመሪያ ያዳስ ጠግኗቸዋል አዳስ ከዛ ጅኖቹ ጋር ያለው ከዛ ኢስራና ሚዕራጅ መጣ ከኢስራና ሚዕራጅ በኋላ ሂጅራው መጣ ያ ሂጅራ ደግሞ ፈትህ ሆነ ማለት ነው አንዳንዴ አላህ የፈለግነውን ነገር የሚከለክለን ካሰብነው በላይ የተሻለ ነገር ሊሰጠን ስለፈለገ አሊያም ካልታየን አደጋ ሊጠብቀን ስለፈለገ ነው የዘጋብህ በር ካለ ሌላ የተሻለ በር ሊከፍትልህ መሆኑን እመን የነጠቀህ ነገር ካለ በላቀ ነገር ሊተካው መሆኑን አትጠራጠር ሁሉም ነገር ለኸይር ነው የለመንከውን ነገር ከሰጠክ ምስጋናን ሊያስተምርክ ነው የለመንከው ነገር ከዘገየ ሶብር ሊያስተምርክ ነው ለምነክ ምንም ካልመለሰልክ ከዛ የተሻለ ያዘጋጀልክ ነገር አለ ማለት ነው በየትኛውም ሁኔታ ውስጥ አላህ ላንተ ጥሩ እንደሚያስብ እወቅ አልহামዱሊላህ በማለት አመስግን አላህ ተዓላ አንድን ነገር ሲከለክለን አዝኖልን ለሌላ ትልቅ ነገር ያዘጋጀን እንደሆነ የቂን ማለት አለበት ሙሳን አለይሂ ሰላም ጡት መጥባት ከልክሎ ሲያስርባቸው አላህ ቤተ መንግስት ያሉ ሰዎች ባለሟሎቹ ሌላው አዝነውላቸዋል ለሙሳ በቃ ተራበኮ ይጻን ተብሎ ታዝነውላቸዋል አላህ አርሐም الراحمين ግን ከነሱ እዝነት በላይ ነው ለምን ወደ እናታቸው እንዲመለሱ ያዘጋጃቸው ስለሆነ ማለት ነው ህይወት ውስጥ የሚያጋጥሙ የተለያዩ መሰናክሎች ይኖራሉ በጣም አሳዛኝ ሁኔታ ሊፈጠርብን ይችላል ነገር ግን ለሌላ ኸይር አላህ ያዘጋጀን እንደሆነ ማመን አለ ያን ህክማ ወይተንም እንደርስበት አንዳንድ ነገሮች ሳይሆኑ ቀርተው ወይኔ ለምን አልሆነም ብለን ተጸጽተንባቸው እንኳንም አልሆነ ያልንባቸው ብዙ ጉዳዮች አሉ ለምን ይህንን ነገር አላደርግም ብለን ደግሞ አድርገነው ሆኖ ባልሆነ ብለን የተጸጸትንባቸው والله يعلم وانتم لا تعلمون خيرني ወደፊት ነገር የሚያውቅ አላህ Subhanahu Wa Ta'ala ብቻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል የሙእሚን ወይም አማኝ ነገር ድንቅ ነው ነገሩ ሁሉ ለእሱ መልካም ነው ደስታና ሲሳይ ሲመጣለት አላህን ያመሰግናል ያ ለሱ ኸይር ነው ችግርና መከራ ሲገጥመው ደግሞ ይታገሳል ይህም ለሱ ኸይር ነው አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእሚንን ለሱ ኸይር ነው እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ህይወታችን ላይ የሚገጥሙን ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም አላህ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል እናቴ እኔን የሚጎዳ ነገር አታደርግም ብለን ለእናት ድርጊት እጅ እንደምንሰጠው ከዛ በላይ ለአላህ ውሳኔዎችና ቀጣዎች እጅግር ልንሰጥ ሁሉም ለኸይር ነው ልንል ከሚደርሱብን ነገሮች ሁሉ ትምህርት ልንወስድ እኛው በሰራነው ነው ብለን ወደ ራሳችን ልንመለስ ይገባል የአላህን ጌትነት ወልጄ ተቀብያለሁ ለውሳኔውም እጅግሬን ሰጥቻለሁ እስልምናንም እንደ ሃይማኖት እንደ ዲን መርጫለሁ
ከአላህ ውጭ ወዴትም አንሄድም ብለን ውስጣችን በደስታ ሊሞላ ይገባናል። ይሄኔ ቀጣዩ ኸይርና ያማረ ይሆናል። ጨነቀኝ ብሏቸዋል እኮ አንድ ሳሊህ አንድ ሰው ኡድዑሁ ፈኢነሁ ዩጂቡል ሙድጠረ ኢዛ ደዓ። እኔ ለምን ትጠይቀኛለህ? አንተ ተጨንቀህ የለም እንዴ? አንተን ነው አላህ የሚሰማህ፣ ዱዓ አድርግ አሉት። አይ እሱ ተጨንቋላ። ያ ጭንቀት ነው እስትጃባ የሚያመጣው። ተዓልቅ ቢላህ መንገዱንም በመያዝ በአላህ ላይ ተዓልቅ ታደርጋለህ። በሱ መንገድ ላይ ሐብሉን በመያዝ በሐብሉ ላይ ደግሞ ጽናት እንዲሰጥህና አደናቃፊዎችን እንዲከላከልልህ ኢነላሃ ዩዳፊዑ ዐኒ ለዚነ አመኑ። ፊዚካሉን ብቻ አይደለም ይላሉ። ሙዳፋው የሚከላከልላቸው ከሸይጣን ሸር፣ ከሻህዋ ጥፋት፣ ከሹቡሃት፣ ከብዙ ነገር አላህ ሙእሚኖችን ይከላከልላቸዋል። ወደሱ ተጠግተዋል። አንተ አቅም የለህም። ወኹሊቀል ኢንሳኑ ደዒፋ። በጣም በተደጋጋሚ ፕሮግራሞቻችን እኮ አንስተናል። ወንጀል በሚሰራ ሰው እኔ የተሻልኩ ነኝ የሚል ስሜት እንዳይሰማን። ያ ሰው ከኛ የባሰ ደካማ ሆኖ አይደለም እዛ ወንጀል ላይ ወደቀው። እኛ ኤኒ ታይም እዛ ወንጀል ላይ ልንወድቅ እንችላለን። ምንም የአላህ ጥበቃ ብቻ እንጂ የጠበቀን ማለት ነው እኛ ጥንካሬ እኛ አይደለም። ይህንን አምነህ ወደ አላህ ስትዋደቅ መንገዱ ላይ ጽናት ኖሮ እስከ መጨረሻው የምትፈልግበት የአላህ ውዴታ ነው። መጨረሻ የምንፈልገው የአላህን ውዴታ እናገኛለን። ስለዚህ ወዳጄ ዛሬ የገጠመህ ፈተና ነገ ለደረስክበት ስኬት መሰላል ሊሆን ይችላል። ዛሬ ያጣኸው ነገር ነገ ለምታገኘው ትልቅ ስጦታ ምክንያት ሊሆን ይችላል። ብቻ በፈጣሪ ውሳኔ ተስማማ፣ ጥረትህን አድርግ። ቀሪውን ግን ለኸይር ነው ብለህ ለሱ ተወው። አይዞን እንዴ! ምንድነው እንደዚህ መሆን? አላህ Subhanahu Wa Ta'ala እኮ ችግር ውስጥ እንዳለን ያውቃል። ለችግሮቻችን ያስቀመጣቸው መፍትሄዎች ደግሞ ከኛ ሩቅ አይደሉም። ነቢዩላህ አዩብ አለይሂ ሰላም 18 ዓመት በበሽታ ከተሰቃዩ በኋላ መድኃኒቱን ሲያመጣላቸው ምን አለ? ኡርኩድ ቢሪጅሊክ፣ በእግርህ መሬቱን ረገጥ አርገው ከሚወጣውም ውሃ ታጠብ አላቸው። የ18 ዓመት በሽታን ከእግራቸው በፈለቀ ውሃ አዳናቸው። አላህ Subhanahu Wa Ta'ala ሰዎችን በተለያየ መልኩ መፈተኑ ለነሱ የእዝነት መገለጫ ሊሆን ይችላል። በላ ራሱ ረሕማ ይሆናል። ግልጽ ነው። እንዴት ከተባለ ይህ ብዙ መገለጫዎች አሉ። አንደኛ ለምሳሌ አላህ ችግር የሚያጋጥማቸውን ሰዎች ወንጀላቸውን ይመርላቸዋል። ሙስሊም በተለይ ከሆነ ምንም ነገር ያጋጥመው ለሱ ይህ እድልና መልካም ምንዳ ነው አይደል? عجبا لأمر المؤمن إن أمره كله له خير وليس ذلك إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له مؤمن እጅግ የሚደንቅ ነው ጉዳዩ ይላሉ መልእክተኛ። የሙእሚን ነገር ጉዳዩ ሁሉ የሚደንቅ ነው። ሁሉ ነገሩ ኸይር ነው። ጥሩ ነገር ሲያጋጥመው አላህን ያመሰግንና ጥሩ ይሆንለታል፣ መልካም ይሆንለታል። መጥፎም ሲያጋጥመው አሁንም ሰብር ያደርጋል አላህ ብሎ ከዚያም እንደዚሁ መልካም ውጤት ያስገኝለታል። ስለዚህ ችግር ሲያጋጥመው አንድ ሰው ይህ ችግር ወንጀሉን ያራግፍለታል። في الصحيحين መልእክተኛው عليه الصلاة والسلام أو في الصحيح ምን ይላሉ? ما يصيب المسلم من نصب ولا وصب ولا غم ولا أذى ولا هم حتى الشوكة يشاكها إلا كفر الله بها من خطاياه ማንኛውም ሙስሊምን የሚያጋጥመው ድካምም ይሁን በሽታ ወይም ህመምም ይሁን ሐሳብም ይሁን፣ ሐሳቡ ደግሞ ሁለት አይነት ነው። አንደኛው ስለወደፊቱ በስጋት መጨነቁ ሊሆን ይችላል፣ ወይ ደግሞ ስላለፈው ነገር ማዘኑም ሊሆን ይችላል። ማንኛውም ችግርም ቢያጋጥመው በሰው አማካኝነትም ይሁን በተፈጥሮ አደጋም ይሁን ትናንሽ የሚባሉ ቅንጥብጣቢ ችግሮችም ይሁን ሌላው ቀርቶ በመንገድ ሲሄድ እግሩን የሚወጋው እሾክም ቢሆን አሉ መልእክተኛው አለይሂ ሰላቱ ሰላም ሁሌም ቢሆን ከወንጀሉ የሆነ ያህልን ሳያራግፍለት አይተወውም አሉ።
ይሄ ታዲያ እድል አይደለም? ይሄ ረሕማ አይደለም? ሌላው ደረጃችንን ራሱ ከፍ የሚያደርግበት ምክንያትም ሊሆን ይችላል። ይህን የሚያስገነዘበው ደግሞ አንዳንድ ጊዜ እኛ በመልካም ስራችን ለፍተን ጥረን ግረን የማንደርስበትን ደረጃ ስለተፈተነና ስለተቸገረን ብቻ አላህ ሱብሓነሁ ወተዓላ ያንን ደረጃ ሊያጎናጽፈን ይችላል። ይህ ቀላል ነገር አይደለም ማለት ነው። እንደዚሁም አንዳንድ ሰዎች ምቾት ለነሱ ከፈተና እንዲወድቁ ምክንያት ሊሆናቸው ይችላል። አንዳንድ ሰው በችግር ውስጥ ሲኖር ወደ አላህ ፊቱን ያዞራል፣ አላህን ይማጸናል። فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم። ሰዎች እኮ ችግርና መከራ የሚፈራረቅባቸው ወደ አላህ ራሳቸውን አስተናንሰው ተውበት አድርገው እሱን ከዚህ ችግር እንዲያወጣቸው እንዲማጸኑት ነበር። ይህ ወደ አላህ እንዲቃረቡ ምክንያት ይሆንላቸዋል። በተቃራኒው ግን አንዳንድ ሰው ምቾት ሲያገኝ ይህን ሁሉ ይረሳል። ወለው በሰጠ ላሁ ሪዝቀ ሊዒባዲሂ ለበገው ፊል አርድ ወላኪን ዩነዝሉ ቢቀደሪ ማ የሻእ። አላህ ሱብሓነሁ ወተዓላ ሪዝቅን ወይም ሲሳይን ለሁሉም ሰው ቢዘረጋው ኖሮ በምድር ላይ ድንበር ያልፉ ነበር ይላል። ስለዚህ ጥበብ አለው አላህ ሱብሓነሁ ወተዓላ። ያለፈውን ነገር በቁጭት አታስታውስ፣ የወደፊቱንም በስጋት አትጠብቅ። በአሁኑ ሰዓት ያለህበት ሁኔታ ምንም ይሁን ምን አላህ አንተን ከማንም በላይ እንደሚወድህና ለአንተ የሚበጀውን እንደሚያውቅ አውቀህ ልብህን በሰላም እረፍ። አስታውስ፣ አላህ አንድን በር ሲዘጋ ሌላ 1000 በሮችን የመክፈት ችሎታ አለው። ሁሉም ነገር ለኸይር ነው። ዓሊ ረዲየላሁ ዐንሁ እንዲህ ይላሉ፣ ኩሉ ሙተወቀዒን አት፣ የምትጠብቀው ነገር በሙሉ ይመጣል ይላሉ። የምትጠብቀው ኸይር ከሆነ ኸይሩ ይመጣልሃል፣ የምትጠብቀው ሸር ከሆነ ሸሩ ይመጣልሃል ይላሉ። ኢብኑ መስዑድ እንዲህ ይላሉ፣ አልበላኡ ሙወከሉን ቢልመንጢቅ፣ ራስ ላይ የምታማርተውን ነገር ታገኘዋለህ ይላሉ። ሁሌም እድለቢስ ነው የምትል ከሆነ እድለቢስ እንደሆንክ ትቀራለህ ይላሉ። ኸንደቅ ዘመቻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የተከበቡት በአረቦች ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አረቦችን ብቻ ሳይሆን ሮሞችንም ፍርሶችንም እናሸንፋለን እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ጥሩን ነገር ነበር በአላህ ላይ ሲጠብቁት የነበረው እና አላህም ሱብሓነሁ ወተዓላ አላሳፈራቸውም። አረቦችን ብቻ ሳይሆን ሮሞችንም ፍርሶችንም እንዲያሸንፉ አላህ ሱብሓነሁ ወተዓላ ረድቷቸው ነበር እና አላህ ላይ የምንጠረጠረውን ነገር እናሳምር። አላህ ሱብሓነሁ ወተዓላ በምትጠረጥሩኝ ታገኙኛላችሁ ይላል እና ሁሌም መጠርጠር ያለብን ኸይሩን ነው ለማለት ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ተቀላቀሉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።